ከዚህ በፊት ማሰብን ሚሞሪ መያዝን የሰው ልጅ ጠባይ ብቻ አድርገን ነበር የምንወስደው። ግን አሁን የመጡ በጣም ሪሰንት የሆኑ ሪሰርቾች ውሃ ብቻ አይደለም ዛፎችም ሚሞራይዝ ያደርጋሉ፣ ሚሞሪ ይወስዳሉ፣ ሚሞሪ ያስተላልፋሉ፣ ኮሚኒኬትም ያደርጋሉ እርስ በርሳቸው። በነገራችን ላይ ዛፎች አሁን ለጊዜው እንትን ይመስል ይችላል፣ ግን መረጃ ይለዋወጣሉ በደንብ በፈንጋል ሲስተም በስራቸው ነው። እና በነገራችን ላይ ሩት ብሬን ቲዮሪ ይባላል። ዛፎች ተገልብጠው ነው የተተከሉት፣ ሰው በጭንቅላቱ ቢቆም ማለት ነው። እና ብሬናቸው ስራቸው ውስጥ ነው ያለው። ስለዚህ በስር ኮሚኒኬት ያደርጋሉ። እና ወይን አንዱን ዛፍ አታክ ስታረግ ሌላኛው ሪያክት የሚያደርግበት አለ ነው። አሁን ባለን ግንዛቤ እኛ ሀገር ሰው የሚያስባል ብለን ገና ነው። እና ሱልቶና ወደ ውሃ ስንመጣ ኤግዛክትሊ መረጃውን ያገኘሁት በውጭ ነው። ልክ ነው። በተለይ በህንዶች በሂንዱ እምነት በዚህ በምስራቁ ዓለም ይታመናል በዚህ። እና ሪሰርችም ይሰራሉ፣ ጥሩ ሪሰርቾች ይሰራሉ። የውሃን ብርጭቆ ውስጥ አስቀምጠው ጥሩ ነገር በመናገር እና በመርገም ፍሪጅ ውስጥ ታስቀምጠው ወደ ክሪስታል ሲቀየር የሚይዘው ሸፓል። በኦርቶዶክስ ቤተክርስቲያን ለምንድን ነው ሰው የሚጠመቀው? ለምንድን ነው ጸሎት የሚደረግበት ብለህ ስታስብ ያንን ቅዱስ መንፈስ ወደ ውሃው እኮ እያስተላለፉ ነው። ሚሞራይዝ አሁን 40 ዳዊት ይደገማል። ማት የቅዱሳን የመላእክት ስም እየጠራ ውሃው እንዲህ ተቀምጦ። በነገራችን ላይ በየትኛውም ቦታ ጸሎት ሳይደረግ አትጠመቅም። እና ያንን ፓወር ነው ወደ ውሃው የሚወስዱት። ይህ እንግዲህ ለሺህ ዓመት ኑሯል። እና አሁን የመጣ ነው ልንለው አንችልም። እኛን እና አሁን የገባን እና አሁን ግራ እየገባኝ ያለው ሞር ወደ እንትን እየሄድኩ ተመልሼ ወደኛ ነው የምመጣው። ወደ ውጭ ትሄድና ትንሽ መረጃ አግኝተህ ምናምን ስትል ግን እዚህ ሀገር ድሮ ሆኗል ቆይቶ ማለት ነው። እና ኦፍ ኮርስ ውሃ ሚሞሪ ይወስዳል። እና በነገራችን ላይ ውሃ ሲጠጣ አሁን ከቧንቧ ውሃዎች ሳርገህ ኢቭን ውሃ ይበቀላል ራሱ ሚሞሪ። አሁን በየቧንቧው ተርን እያረገ ኢምፕሎድ እያረገ ነው የሚመጣው እየታጠፈ እየተዘረጋ። እና ለዚህ ነው ውሃ ቀርተህ ቤት ውስጥ በቃ አስቀምጠህ ረግቶ ነው ውሃው መጠጣት ያለብህ። አሁን እናቶቻችን ከተማ ላቅም ገጠር በእንስራ ተቀርቶ ታጥኖ በስነ ስርዓት ይቀመጣል። እና ያ ውሃው ለጤና ትልቅ አስተዋጽኦ ያደርጋል። በጣም ቹክ አድርገህ ቀርተህ ስትጠጣው ራሱ ባዮሎጂካሊ ዲስትራክሽን እንደሚያመጣ ታውቃለህ። ለተብራቃቃቃ ምናምን እንደዚህ በጣም you have to respect ራሱ ለዚህ ማለት ነው። እና ፈኒ ሊመስል ይችላል ወይም የሆነ አንድ ሰው ብሎ የሚቃዥ ሰው አለ ሊመስል ይችላል። ግን ይሄ ይታፕን በስነ ስርዓት ውሃ ተቀምጦ ተቀርቶ በገጠር ስትሄዱ ወፍ ሳይቀምሰው ተብሎ በሌሊት ተደርጎ እናቶቻችን በወይራ በምናጥ ነው ውሃ የሚጠጣው። እኔ ቤተሰብ ውሃ እንዲህ አድርገን ስንጠጣ ሲቆጡ እናስታውሳለሁ። አይጠጣም እንደዛ ምናምን ሪስፔክት አለው አድርገህ ማለት ነው። እና ይሄ ሁሉ ከሚሞሪው የሚመነጭ ነው።